ጥበብ ህመምን ያክማል፣ ጽናት ደግሞ አዲስ ህይወት ይሰጣል። ስሜ ዲኒት አደሰ ይባላል። የሁለት ልጆች እናትና ባለትዳር ነኝ። በሙያዬ ደግሞ ነርስና ክራፍቶች እሰራለሁ። ክራፍት ማለት እንደ አበባ ማስቀመጫ፣ ፖርሳዎች፣ የተለያዩ የቤት ጌጣጌጦች እነሱን እሰራለሁ። ግን በጣም የምወደው ሙያዬ ደግሞ ነርስ ነው። ነርስነት ደግሞ የወደድኩት ምንድነው በአጋጣሚ ነው ትምህርቱን የተማርኩት እና በቃ ሰዎችን ስረዳ፣ ሰዎችን ሳግዝ፣ ተንከባክቤያቸው ስቀው ደስ ብሎ ሲሄዱ በጣም ያስደስተኛል እና በዛ ነው ሙያዬን የምወደው። ዛሬ ደግሞ ወደዚህ ሚዲያ የመጣሁት ከህይወት ታሪኬ እውነተኛውን ታሪኬ ነው ለብዙ ሰው አልነገርኩትም። ግን ዛሬ ለመናገር የመጣሁት ሰዎችን ያስተምራል፣ ሰዎችን ያግዛል። እኔን የመታኝ ድንጋይ ሌላው እንዳይመታው ብዬ ማሰብ ነው። እውነተኛ ታሪኬን ነው የምነግራችሁ። አብረን እናየዋለን። በጣም ትወዱታላችሁ፣ ትማሩበታላችሁ ብዬ ተስፋ አደርጋለሁና ወደ ታሪኬ ስገባ መጀመሪያ ላይ ጡቴ ላይ አካባቢ ላይ ትንሽ እብጠት ነበረኝ። እሱም ደግሞ ያየሁት መቼ ነው? ልጄ ጋር ስጫወት እያጫወትኩት ነበርና በሰዓቱ የ8 ዓመት ልጅ ወንድ ልጅ አለኝና እሱ በጭንቅላቱ መታኝ። ልክ በጭንቅላቱ ሲመታኝ እብጠት አየሁት ማለት ነው። ወዲያው አየሁትና በቃ ይሄ ነገር ምት ነው ይጠፋል ብዬ ተውኩት ማለት ነው። 3 ቀን 4 ቀን 5 ቀን እንደዚህ ያለፈ አሁንም ሳይሻር ስወስድ ምንም ነገር አልጠፋምና ይሄ ነገር ምን ሊሆን ይችላል ብዬ በማሰብ ጀመርኩ ማለት ነው። አንደኛ እዛ ህክምና ቦታ የተለያየ ኬዝም ስለማይ እስኪ ልመርመር አልኩና ሆስፒታል እዛ የምሰራበት አጋጣሚ ናይት ሽፍት ነበረኝና በናይት ሽፍት አለቃዬን አገኘሁትና እሱ ደግሞ ኤርትራዊ ነው። እሱ አየኝ ማለት ነው። ልክ ሲያየኝ አልትራሳውንድ ላይ ይልሻለኝ
አልትራሳውንድ ስገባ በጣም ትንሽ እብጠት ነበረች። እብጠቷ ምንም አታስታውቅም እና ቼክ አደረገኝ። እስቲ እየጨመረች ከሄደች ብሎ እሺ ብዬ አልትራሳውንድ ውጤት ያስኩት ማለት ነው። እና በሰዓቱ ምንም በቃ ኖርማል ነው ይጠፋል ምናምን ብዬ አሰብኩኝ። ግን የሚገርማችሁ ነገር እግዚአብሔር ሊያተርፋችሁ ሲፈልግ ለካ እስኪ ያስቡት። ልጄ ጋር እንግዲህ እዛ ቀን ብቻ ነበር የተጫወትኩት። ብዙ ጊዜ ተጫውቻለሁ። እብጠቱም እንዳለኝ አላውቅም። ግን እግዚአብሔር ደግሞ ሊያግዘኝ ሲፈልግ፣ ሊረዳኝ ሲፈልግ፣ ሊያድነኝ ሲፈልግ እንደዛ እንዲመታኝ ያደረገና እግዚአብሔርን በጣም አመሰገንኩኝ። እና ያንን እብጠት እንደዛ በሚሆንበት ሰዓት 3 ወር ምናምን ሞላኝ ማለት ነው። በመሀል ተውኩት። ዝም ብዬ አንዳንድ ጊዜ ሐኪሞችን ኧረ እስኪውኝ ይሄን ምናምን እላቸዋለሁ። ኧረ ችግር የለውም ወዲያው ይጠፋል ምናምን ይሉኛል። እነሱም እዛ ጓደኞቼ ሐኪሞችን በቃ እንደዚህ እያለ 3 ወር አለፈኝ ማለት ነው። ልክ 3 ወር ሲያልፈኝ ውስጤ ተጠራጠረ። ይሄ ነገር ምን ይሆን? ምንድነው እብጠቱ? ምን ይሆን? በቃ ብዬ ጥንክር ያለች ናት ደግሞ የምትንቀሳቀስ ነገር አይደለችም። እና ምንድነው ምናምን ብዬ አሰብኩኝ። በጎን በኩል ነበር ሄዳ የወጣችው። ከዛ ምንድነው ያደረኩት? በቃ ጓደኛዬን ነገርኳት። የስራ ባልደረባዬ ጓደኛ ያለች እዚሁ እኔ የምኖረው ዩጋንዳ ካምፓላ ውስጥ ነው የምኖረው እና ጓደኛዬን ደግሞ አብረን የስራ ባልደረባ ነው። እሷ ሆስፒታል ነው የምንተዋወቀው እና ኤርትራዊ ነች። እሷ ጋር አብረን ሄድን ማለት ነው። ልክ ስንሄድ ዩጋንዳ ሆስፒታል ማለት ነው እንደዚህ አይነት የጡት ሕክምና ያለበት ቦታ ሄድን። ልክ ስንሄድ ሐኪሙ ልክ እንዳየኝ ሲመረምረኝ አንድ አይነት ሆነ። በቃ አልትራሳውንዱ ልክ እዛም እንደታየሁት መጀመሪያ እንደታየሁት አይነት ምንም ነገር የራቀ ነገር የለም። እሱ ግን የሚገርማችሁ ነገር ምን አሳይን አደረገኝ? ተመርመሪያ ላይ ማለት በዚህ በአልትራሳውንድ ብቻ በቂ አይደለም። ስለዚህ ከጡትሽ የተወሰነ ነገር ይወሰድ ተመርመሪ ሲለኝ እንዴ ይሄ ሐኪም ምንድነው ያው አንዳንዴ ተፈሩ የለ በቃ ብዬ ተውኩት። ግድ የለሽ ሆንኩኝ። እንዴ ለምን እዛም አልጨምረም ይሄም አልጨምረም የሆነ ፍርሃትም ስለሚይዘኝ ማለት ነውና እሺ ምናምን ብዬ ተውኩት። ተው ነው ጥለነው መጣን ማለት ነው። ከዛ 6 ወር ሞላ። ቢዚ ሆንኩ። ቤት ውስጥ እሰራለሁ ምናምን ስራ ቦታ ሄዳለሁ። በቃ እንደዚህ እንደተሯሯጥኩኝ እኔ ኑሮዬን ለማሸነፍ ነው እንጂ ጭራሽኑ ስለራሴ ትኩረት አልሰጠሁትም። አንደኛ ታመም ያላቀም የሚባል ነገር በህይወት ያስተናግጄ አላውቅም። እንደዚህ ከፍ ያለ ህመም እኔ እንጃ አላስታውስም። 6 ወር ሲሞላው ጡቴ አሁንም አልጠፋም። እብጠቱ በቃ እንዳለ ነው። 6 ወር ላይ ሲሞላኝ ባለቤቴ አብረን እያየ ነው ስለነበረ እሱ ጋር 4 አካባቢ ምናምን ይለኛል። እሱም አዎ በእናትህ ምናምን እያልኩ በቃ ኬርለስ ሆንኩላችኋል። በጣም ኬርለስ ግድ የለሽ። እንዲሁም በዚህ አጋጣሚ እንደዚህ አይነት ነገር ካያችሁ ጡታችሁንም እንድትፈትሹ በእውነት ወደዚህ ሚዲያ የመጣሁት በእውነት እና ማንኛውም ሰው በቃ ጡቱን ማየት እንዳለበት ነው። በቃ ለዛም ብዬ ነው የመጣሁት። በኬርለስነት በግድ የለሽነት ልክ እንደኔ እንዳትሆኑ ማለት ነውና ወዲያውኑ ቢያንስ
አክሽን በወስድ ኖሮ የዛን ጊዜ ምርመራ ባደርግ ኖሮ እስካሁን ድረስ ባለበቃሁ ነበርና እሱን ነገር ለመናገር ብዬ ነው። እና ይሄን ነገር ትኩረት ማድረግ እንዳለባችሁ በዚህ አጋጣሚ እነግራችኋለሁ። እና እኔ በግዴለሽነት ዋጋ አስከፈለኝ እላችኋለሁ። እና 6 ወር ሞላኝ። ልክ 6 ወር ሲሞላኝ ድጋሜ ቼክ ላደርግ ሄድኩኝ ባለቤቴ ጋር፣ አሁንም ኡጋንዳ ሆስፒታል ጋር በዚህ በጡት ዘረዘራ ይሰራል የተባለው ጋር ሄድኩኝ። እዛው ያለበት ሆስፒታል ነው የሄድኩት። መጀመሪያ ያ ምርመራ ይደረግ፣ እሱ ደግሞ በሰዓቱ አልነበረም የሐኪም ሌላ ሐኪም አገኘኝ ማለት ነው። ሲያገኘኝ አይ ይሄ እብጠት ዝም ብሎ እብጠት ስለሆነ ኦፕሬሽን ላድርግሻል። እንዴ ይሄ ነገር ምርመራ ሳይደረግ ምን ሳይደረግ በቃ ፈጠነ። በቃ ጻፈልኝ 11 አይነት መድኃኒት ነው፣ መድኃኒቱን አላስታውሰውም። መድኃኒቱን ምናምን ጻፈልኝ፣ ነገ ትመጫለሽ በቃ ትሞሮ ምናምን አለ። ከዛ ተጠራጠርኩ። ምን አንዳንዴ ልባችሁ የሚነግራችሁ ነገር የለም። በቃ ተናገረኝ እግዚአብሔር። በእውነት ነው የምነግራችሁ። እኔን እኮ በቃ እግዚአብሔር ነው ያተረፈኝና ኦፕሬሽን ሳልሆን እምቢ አልኩ። ለባለቤቴ ፈራን ሁለታችንም። ኧረ እኔ ፈራሁ፣ ይሄ ነገር ምንም አላማረኝም አልኩና ከዛ ሆስፒታል ተነስቼ ያኛው የመጀመሪያ የመረመረኝ አልነበረም በሰዓቱና ተመልሼ ወደ ቤቴ መጣሁ። ወደ ቤቴ ከመጣሁ በኋላ ታውኩት ደግሞ መልሼ ተመልከቱኝ። ይኸውላችሁ እንግዲህ እኔ ግዴለሽነት ማለት ነው። ታውኩት አሁንም ስራዬን ስወጥር ስሰራ ከዛ አንድ ቀን 8 ወር አካባቢ ሆነኝ ማለት ነው። እኔ ካወቁ ጊዜ ጀምሮ እንግዲህ አስብ 8 ወር ሲሞላኝ ጠቆረ ማለት ነው ጡቴ። ሲቀየር አየሁት። ይሄ ነገር ተባባልን። በቃ እኔና ባለቤቴ እንሂድ ዶክተር፣ አንድ ዶክተር አለ ጎረቤቴ፣ እሱን እናማክር እስኪ፣ እሱን ደግሞ እንጠይቀዋልና እዛ ሄድኩ ማለት ነው። ልክ ሲሄድ ሲያየው ጥቁር አለ። ኧረ አለ በቃ እሱ ደነገጠ። ይሄ ነገር መመርመር አለብሽ አለኝ። እኔም ፈራው ልክ እሱ እንደዛ ሲለኝ። ከዛ ለጓደኛው ኡጋንዳዊ ነው ሰርጂን ላይ ደግሞ ለሱ ደወለለት ማለት ነው። ልክ ሲደውልለት ትምጣ ነገር ሞሮ ትምጣ ምናምን አለ። ኡጋንዳዊ ነው። ከዛ እኛ መሻለን ጓደኛዬ ጋር ደወልኩለት። ይመችሻል ስላት አዎ ይመችኛል። ልክ እሷ ጋር ምን አደረኩኝ ኡጋንዳዊ ሐኪም ጋር ሄድን ማለት ነው። ጠዋት 2 ሰዓት የሄድን እስከ ቀኑ 8 ሰዓት ድረስ ጠበቅን። ለምን ኦፕሬሽን እያደረገ ነበር እሱ ማለት ነው። ልክ ኦፕሬሽን እያደረገ ያለ እሷና እናወራለን ውጭ ላይ ጠብቁ ነው እንግዲህ አስቡት። 2 ሰዓት አለ፣ 3 ሰዓት፣ 4 ሰዓት፣ 5 ሰዓት፣ 6 ሰዓት፣ 7 ሰዓት፣ 8 ሰዓት ደረሰ። የዛ ሰዓት በጣም ፈራ ነበር። ምን ይሆን በቃ ይሄ ነገር ብዬ እሷ ላይ እናወራለን፣ ግን ልቤ ሌላ ሀሳብ ሌላ ቦታ ላይ ያለው እየተጨነኩ ነበር። ከዛ መጨረሻ ላይ 8 ሰዓት ስንደርስ ባዮፕሲ ተወሰደልኝ ማለት ነው። ያው ስደረሰ ገባን። ስንገባ ግን እየፈራሁ ነበር። በቃ እንትን የሆነ ጭንቀት ነገር እንደዛ ነገር አደረገኝ። ከዛ ተመረመርኩኝ፣ ተወሰደልኝ። ከዛ ላብራቶሪ ራሱ ሸጃለኝ። እሺ አለን። በቦዳ ሄድን። በቦዳ ስላችሁ ያው ኡጋንዳ ምን እንደኖር እናውቃለን። ሞተር ሳይክል ማለት ነው። እሱ ነው እዚያ ገበለ የምንጠቀመው። በቦዳ ወዲያው ሄድን። እዛ ላንሴት ገባን። ልክ ላንሴት ስንገባ ሰጠናቸውና በኢሜል ይደርስሻል ውጤቷል።
የሚገርማችሁ በማግስቱ ማለት ነው ባዮፕሲ ተወስዶልኝ በማግስቱ እንትን ጡቴ በአንድ ጊዜ ከለሩ ተቀየረ። ጫፉ ዙሪያውን ጠቆረ። እንደገና ደግሞ በጣም ላይ ድረስ ማለት ነው ላይ ድረስ ሰፊው ዙሪያውን ብርቱካናማ ከለር ሆነ። ብስት 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 እያለ ማለት ነው። ውስጡ የሆነ እንደተቃጠቀ ነገር ውጭ ላይ ሳየው ማለት ነው። ይሄ ከጡቴ በላይ ያለው ከለሩ ተቀየረ። ብርቱካናማ ከለር ሆነ፣ ጥቁር ሆነ። ከዛ አስቡት በየቀኑ ያለው ጥሳይ እኔ የነበረኝን ስትረስ አስቡት። በጣም ተጨነቁ። አንደኛ እዛ ብዙ ኬዝ ያለው የካንሰር ኬዞች ማለት ነው ሕክምና ስሰራና በጣም ፈራው፣ ተጨነቁ። አቤት ኬርለስነቴ የሁሉ ያመጣብኝ እስካሁን ድረስ በጣም ተጨነቁ። በቃ አንድ ቀን እቆጥራለሁ፣ ሰኞ አያልቅም፣ ማክሰኞ፣ ሮብ። እንዲያውም ቸኮልኩኝና በቃ ሲንሄድ ልጠይቃችሁ ሁሉ እስከመጣ ኧረ ታገሽ ይሉኛል እነሱ ጓደኛዬና ባለቤቴ። ቆይ ይመጣልሻል። በቃ ተጨነኩ። ከዛ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ደረሰ ማለት ነው። መቼ የሚደርስ ነገር የለም ደረሰ። ቅዳሜ ደረሰ። ከዛ 5 ሰዓት በኢትዮጵያ አቆጣጠር ከቀኑ 5 ሰዓት ላይ በኢሜል ላኩልኝ ማለት ነው። ኢሜል ልትልኩልኝ በቃ ልነግራችሁ አልችልም። በቃ ምን ይላል መሰላችሁ ውጤቱ የጡት ካንሰር እንዳለብኝ እንደውም አደገኛ እንደሆነ እስኪ አስቡት። የነበረ ጭንቀት በስመ አብ ነፍሴ ተነወጠች ነው የምላችሁ። በቃ የለሁም በቃ ህይወት በአንድ ጊዜ ይወላችሁ ከእንዴት ነው የጎደለ እኔ እንጃ ባዶ የሆነ ህይወት በቃ እንደ ሰው ልጅ ኧረ በስመ አብ። የሚገርማችሁ እኔ ደግሞ በህይወቴ ህመም እንደዚህ አይነት ከባድ ህመም አስተናግጄ አላስታውስም። እኔ እንጃ ትዝ አይለኝም። ካንሰር አስቡት የምንሰማው የምናየው በቃ ህይወት ያለቀ ልጆቼን ጥዬ ሄድኩ በቃ ብዬ አሰብኩኝ። ኡጋንዳ ነው የምኖረው። በቃ ተዘበራረቀ በቃ ህይወቴ በቃ ተስፋ አጣሁኝ፣ ቆረጥኩኝ። የምሰራ ሁሉ አስጠላኝ። መኖሬ ለዚህ ነው ወይ እላለሁ። ሲያልፍ እስኪ እንደዚህ ልሳቅ በእግዚአብሔር። በእውነት ነው የምነግራችሁ። በቃ ህይወት እንደዚህ ባዶ ስትሆን ያየኋት የዛን ቀን ነው። በቃ ግን የሚገርማችሁ በዛ ሁሉ ውስጥ እግዚአብሔር ያበረታኝ ነበር። በእውነት ግማሽ ነኝ ማለት እግዚአብሔር ሆይ ምን አይነት ጉድ ነው! በቃ እንዴት ሊሆን ቻለ? በቃ ምንድነው ራሴን መውቀስ ጀመርኩኝ። አንደኛ ኬርለስ በመሆኔ፣ ወዲያው ደርሼበት ቢሆን እንደዚህ አደገኛ አይባልም ነበር። በቃ እንደቃልኩት ለባለቤቴ ምን እና እሱ ማልቀስ ተያይዘን በቃ ይውላችሁ 1 ሰዓት 1 ዓመት ወረ ነው የሚነግራችሁ። አንድ ቀን ስንት ሰዓት ነው? በጭራሽ 1 ሰዓት አልነበረም ለኔ። በቃ ረጅም ጊዜ ሆነ። ማታ ሲሆን በቃ ነፍሴ ተጨነቀች። ከዛ ለዛ በፊት ለላከኝ ኤርትራዊ ዶክተር ላልኳችሁ ለወዳጄ እሱ አብሮኝ የስራ ባልደረባ የነበረው ለሱ ላኩለት ኢሜሉን ስልክለት አዋለኝ። በቃ እሱ በጣም ደነገጠ። በቃ ጓደኛዬም ደነገጠች። በቃ ተወኝ፣ ተያይዘን ለቅሶ እየየ ነው። የማረገውን ነገር አላውቅም፣ የምሰራውን ነገር። ከዛ ጎግል ማድረግ ጀመርኩ ማለት ነው። ተመልከቱ እንግዲህ ጎግል ማድረግ ሲጀምር የባህላዊ ሕክምና የሚል ጊሽጣ የሚባል ቅጠል ማለት ነው፣ እሱን አፍልቶ መጠጣት የሚል አየሁ። ከዛ ጊሽጣ ፍለጋ ጊሽጣ ሕክምና ታውቁት ማለት ነው። እኔ ከሞት ላመጥ ነው በቃ በራሴ መንገድ። ከዛ ጊሽጣል ስፈልግ ስሄድ እንትን
እዛ ዩጋንዳዊ ናት፣ ደንበኛዬ ናት። ሽንኩርት ብላ የምገዛት እሷ ጋር ማርኬት ካበላገላ ማርኬት ይባላል። እዛ ሄድኩኝ። እዛ ስጠይቃት አየለም አለችኝ ማለት ነው። ይሽጣውን ደግሞ በእንግሊዝኛ ምናምን ፈለኩ፣ ብቻ ስሙን እንደዛ አደረኩኝ። ከዛ ጎረቤት ደግሞ ሌላ ኢትዮጵያዊ ጎረቤት ነበረችኝ እና እሷ ጋር ሄድኩኝ። እሷ ጋር ይሽጣ የሚባል ታውቂያለሽ ወይ በእናትሽ? አዎ እዚህ እኛ ግቢ እኮ የሆነ ልጅ አለ እሱ ያስመጣልሻል አለችኝ። ይሻል ምንም አልነገርኳትም ለሷ። እንዲሁም አሁን በዚህ አጋጣሚ ልሰማ ይሆናል አላውቅም፣ አልነገርኳትም በሰዓቱ። ከዛ ያንን ጊሽጣ ቅጠል አመጣው። ካመጣሁኝ በኋላ በዩጋንዳ 5 ብር ነው የምንለው፣ 5 ሺሊንግ ማለት ነው የሚባለው፣ 5 ሺሊንግ። ከዛ ያንን ገዛ፣ ያንን ቅጠል አፈላሁት ማለት ነው። ልክ ሳፈላው እናንተ ከለሩ ሌላ ነገር ሆነ። እንዴ ብዬ ባነንኩኝ። አርሌኒ ምን ሆነሻል እንዴ አንቺ በህክምና የምታምኒ እንዴት እንደዚህ አይነት ትገቢያለሽ? ብትሞችሽ ሌላ ነገር ደግሞ ኧረ በስመ አብ ብዬ ደግሞ አጥቼ ደፋሁት ማለት ነው። ከዛ እሱን ጣልኩኝና ኧረ በጣም ነው ያሳቀኝ በእውነት ሳስበው ማለት ነው። ትዝ ሲለኝና ያንን ቅጠል ደፋሁት። መቼም ሰው ታውቃላችሁ የሆነ ነገር ሲያዝ የሚያደርገውን ነገር እንደማያየን መፍረድ ይከብዳል ለካ ታውቂያለሽ። በቃ በሰው ላይ የሆነ ነገር ሲሆን በቃ ምን እንደምታደርግ እንኳን አታውቂም። ከዛ እንደዚህ አይነት ፈተና በጣም አጋጠመኝ። በጣም ገረመኝ፣ ራሴን ታዘብኩት። ምን ተባባልን እኔና ባለቤቴ። እሱ ከስራ ሲመጣ በቃ ኢትዮጵያ እንደውል አለ፣ ቤተሰብ ይስማ፣ በቃ ይሄ ነገር የምዘልቀው አይደለም ብቻዬን፣ ስለዚህ ቤተሰብ ጋር እንደውል ተባባልን። ልክ ቤተሰብ ጋር ስንደውል ለወንድሜ ልንገራው አልኩት። ታላቅ ወንድም አለኝ፣ ለሱ ነገርኩት ማለት ነው። ለቤት ምን አደረግን፣ በቃ ልጆቹንም ይዘሻቸው ሂጂ፣ ምናልባት በዛው ብትቆይ እንኳን 2 ልጆች ይዘሽ ሂጂ አለኝ። ከዛ በኋላ ሻልኩኝ። ምንድነው ለጓደኛዬ ደወልኩላት ማለት ነው። ልክ ለጓደኛዬ ስደውልላት እሷ መጣችና እኔም የተወሰነ ብር አግዝሻለሁ ምናምን አለች። በጣም አስደሰተች በእውነት እግዚአብሔር ይባርካት። ኤርትራ ጓደኛዬ ናት። ለባለቤቷ ደወለች። ባለቤቷ ካናዳ ነው የሚኖረው። እሱ የተወሰነ ብር አመጣልኝ፣ ሰጠኝ፣ ላከልኝ $፣ እግዚአብሔር ይባርከው። ከዛ ባለቤቴ ደግሞ ለወንድሙ ደወለ። እሱ ደግሞ እንደዚሁ ብር ላከልኝ። የሚገርማችሁ በጣም የሚወዳት ደግሞ ጓደኛ አለችኝ ካናዳ፣ እህቴ በእውነት እግዚአብሔር ይባርካት፣ ማዕዛ ትባላለች። እሷ ደግሞ ብር ላከችልኝ ከካናዳ። በጣም አስደሰተኝ፣ በጣም ተደሰትኩ። የሁሉ ብር በዛ። እንደገና ያለኝ ብር አለ፣ በኢትዮጵያ አየር መንገድ ነው መሄድ የምፈልገው አልኩ። ከዛ ልጆቹን ይዤ ትኬት ተቆረጠ። ከዛ ልጆቼን ይዤ ወደ ኤርፖርት ሄድን። ወደ ኤርፖርት ስንሄድ ምን ደግሞ ሌላ አስጨነቀኝ መሰላችሁ? ኡጋንዳ ነው የምኖረው። እኔ የምፈልገው ኢትዮጵያ መሄድ የምፈልገው ቤተሰብ ለመጠየቅ ነው እንጂ ታምሜ መሄዱን ደግሞ ጠላሁት ነው የምላችሁ። በቃ ሌላ ስትረስ ቤተሰብን ማስጨነቅ ሆነብኝ። ከዛ እንደገና ደግሞ ባለቤቴ ጋር ደግሞ ተለያይተናል። በትዳር ረጅም ጊዜ ቆይተናል እና እሱ ላይ ደግሞ አብረን ነው ሁሌ የምንኖረው። በቃ ከዚህ በኋላ እኔ እናንተ በቃ እንገናኝም፣ በቃ ቻው ደህና ሁኑ በልቤ በቃ እኔ ሞቼ ከዚህ በኋላ የሚያገኘኝ አልመሰለኝም። ከእሱ ጋር መላቀስ ሆነ። ተስፋ ቆረጥኩ። በቃ ከእሱ ጋር ተለያየሁ ብዬ አሰብኩኝ። ያው መቼም እንደማይኬድ የለም። ያው ሄድኩኝ፣ ኢትዮጵያ ሄድኩኝ። ጥበብ ህመምን ያክማል፣ ጽናት ደግሞ አዲስ ህይወት ይሰጣል። እኔ ሊሊ ነኝ።
በቀጣይ ቪዲዮ እስክንገናኝ ጽናት ይኑራችሁ።